እውነት የአላዛር ወንድሞች በጣም ነው ያሳዝኑኝ። እሺ አንጀቴን በሉኝ። ስብሃንአላህ እውነት ራሱ ይሁን በጣም ያሳዝናል። እናት ማለት ቀልድ አይደለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? እኔ ያለው አልሐምዱሊላህ። ባላችሁበት ሰላማችሁ ይብዛ። ሀገራችንን አላህ ሰላም ያደርግልን። መልካሙን ከይሩን አላህ ያሰማን። ውድ ቤተሰቦቼ እልፍ ስል ወላሂ ይሄ ቪዲዮ እኔ ከመጀመሪያ ፕራንክ መስሎኝ ነበር እና ፕራንክ የሚሰሩ መስሎኝ ነበር፣ ግን አሁንም አልተዋጠልኝም። ሆኖም ግን በቃ የልጆቹ ለቅሶና ምናምን በጣም አንጀት ይበላል። ደግሞ ቀጫጭን ሲያሳዝኑ ወላሂ። እና ሲቀጥል ደግሞ ሰራተኛዋ ራሱና አሁን አንድ ችግር ራሱ በዚህ ሴትዮ እውነት ሆኖ ቢፈጠርባት አያችሁ፣ ግን ከልጇ በላይ የምትያዘው መራቷ ናት። ምንም ብታጠፋባት ምንም ብትበድላት የእሷ የእናትየው በደል ሳይሆን የትንሱ በደል ነው እየታየ ያለው ማለት ነው። እና በጣም ከባድ ነው። መራት ማለት በጣም ከባድ ነው ወላሂ፣ ይከብዳል ብቻ። እና እሱ ራሱ ያንን ሁሉ አሳልፋ እውነት ከሆነ ማለት ነው ትንሱ ከመጀመሪያው እስከ መጨረሻው እኔ እያየው ነበር፣ አልሰራሁበትም እንጂ በጣም ብዙ 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 ነገር አሳልፋ ነው። ሲበዛባት እንግዲህ ቋቁ ስላት ነው ወጣለው ከቤቱ ያለችው። ወጣ ሄደች። እሱ አውጣልኝ አላለችውም መጀመሪያ፣ ወይ እሷን ወይ እኔን ብለው ነበር። ግን እንዴት ከእናትና ከምስት መምረጥ ይችላል በማለት እሷ ወጣ ሄደች። እንደው ድምጿ ራሱ አስጠላኝ እስክትል ድረስ ይህን ሲፋቀሩ ሲዋደዱ መጀመሪያ እንዴት እንደሆነ እያየን ነው። ግን በአሁኑ ሰዓት ደግሞ በሳምንት ወር ባልሞላ ሰዓት እንደዚህ ግልብጥ ብላ አማትን የመሰለች ነገር ልጄን አትንከባከቢም፣ በጊዜ አትነሽም ምናምን እያለች ብዙ ብዙ ነገሮችን እየተናገረች በገዛ ቤቷ ሄዳ ማለት ነው። እና ይህን ሁሉ ችላና አሳልፋ በመጨረሻ ላይ እንግዲህ እውነት ይሁን ውሸት የምናውቀው ነገር የለም። ግን ዞሮ ዞሮ ሁሉም ስህተትና ጥፋት በትንሱ ሆነ ማለት ነው። አሁን አንድ ችግር በፈጠርባት እቺ ሴትዮ አንድ ነገር ብትሆን ራሱ የምትያዘው ማናት? ጥፋተኛዋ ማናት? ትንሱ ናት ማለት ነው። እና ምንም ብሆን ምንም ክፉም ሳንናገር ምንም ሳንል እውነት በጊዜ ከእንደዚህ አይነት ሰው መራቅ አለብን። ይሄ ለሁላችንም ትምህርት ነው። ሁላችንንም የሚከተለን ነገር ነው። አማት ማለት ምንም ብታረጉላት ምንም ቢሆን ለመራት እንደዚህ ፍቅር የላት ብትወደንም ምንም ብትል ግን መጨረሻዋ እኔ እንጃ። ልክ እንደ ጣውንት አማትና ጣውንት ባይዘው አንድ ናቸው ይባላልና ምንም ብታረጉላት ምንም ከልጇ በላይ ራሱ ብታስቡላት ያንን ክፉ ልጇን ነው የምትመርጠው ከደጓ መራት ማለት ነው። ስለዚህ መጠንቀቅ አለብን። አጠገብ ላጠገብ ሩቅ በሩቅ ሆኖ በሳምንት አንዴ መሄድ መዘየር፣ ሰላም ብሎ በመጠራል እንደዚህ ውልቅ ማለት ነው እንጂ እዛ መቀመጥ እዚህ ነይ ተቀመጪ ቤቴ ማለት አስፈላጊ አይደለም። እውነት ድሮ ነበር፣ በአሁኑ ሰዓት ደግሞ በጣም ከባድ ነው። እና አሁን እኔ ደግሞ ልጆቹ አሳዘኑኝ። አንድ ትንሱ አሳዘነችኝ። አሁን ይሄ ሁሉ በአንቺ ነው እያለ ነው እሱ። ልጆቹም እሷን አይኗን አናያትም ትውጣልን ነው። እና ብቻ ከባድ ነው። እና እሷን በሰላም ለቤቷ ለልጆቿ አላህ ይመልሳት። እውነትም ከሆነ እኔ የሚዲያ ወሬ እውነት መስሎም አይታየኝም። ግን ሆኖም ይሄ ለሁላችንም ተምሳሌት ነው። ሁላችንም እንማርበታለን ብዬ አስባለሁ። በጣም ከባድ ነገር ነው ከመላችሁ በላይ ማለት ነው። እና አንድ ሰራተኛ ወራሱ በጣም ትወድሽ ነበር። በጣም ነው ላንቺ ያላት ቦታ። እንዴት እንደዚህ ልታረጊ ያቻልሽ? እንዴት ልትሆኑ ቻላችሁ? እያለች ታወራለች ማለት ነው።
እውነት አሁን የትንሱ እንትን ምንም ጉዳት የታየው ሰው የለም። ግን የእናትቱ አሁን እናትቱ ብትገኝ ራሱ እውነት ባትገኝ ራሱ ያው ሰበቡ ሁሉ በሷ ነው ማለት ነው። ሀታ የሚወዳት ለእሷ ብሎ አውጥቶ እናቱን የጣላት እሱ ጥፋተኛ ነው። እሷም ባይሆን ማውጣት ያለበት ከቤት ትንሱን አውጥቶ እሷ እስከምትረጋጋ ወይ ወደ ቤቷ እስከምትመለስ አንድ ቦታ ማድረግ ነበረበት። አልዓዛር ስተትክ እዚህ ጋ ነው። ምንም ብትሆን እናትክ ናት፣ የወለደችክ ያሳደገችክ፣ ብዙ ፈተና ያየችብክ ናት። ስለዚህ ለእናት ብለህ ትዳርህን ፍታ ማለት ይከብዳል። ብዙ ቦታውን ችግር ያለው ማጋ ነው፣ እናትና መራት ጋር ነው። እና ብዙ ትዳር የምፈርሰው በባል ሳይሆን በቤተሰብ ነው። ሆኖም ግን እንደዛ ማረግ ሳይሆን በፍቅር እሷንም ለጊዜው አንድ ቦታ ማስቀመጥ ነበረበት። እናትቱን በቃኝ ብላ እስከምትሄድ መንከባከብ ቤቱ ውስጥ አስቀምጦ መንከባከብ ነበረበት። እዚህ ጋር አሁን እሱም ያው ስሜታዊ ሊሆን ይችላል፣ አይታወቅም። ሻንጣዋን ወርወሮላት ሂጂ አላት። እሷ ደግሞ በእንደዚህ አይነት ስሜት ያረገችው ጥፋት ባይሰማትም ባይቆረቅራትም ይሄ ነው ጥፋቴ ባትልም አንድ ነገር ብትሆን ራሱ ስተቱም ልጁም አጥፍተዋል ማለት ነው። እና ውድ ቤተሰቦች ሰብስክራይብ፣ ሼር እያረጋችሁ አበረታቱ፣ ላይክ እያረጋችሁ አበረታቱ። ለቻናል አዲስ ነኝና ቤተሰብ ያልሆናችሁ ቤተሰብ አርጉኝም እላችኋለሁ። በጣም አሳዘኑኝ ልጆቿ ሲያለቅሱ፣ ወላሂ ያለቀስኩኝ እንደ የራሴን መሰለኝ። እና በጣም ከባድ ነው። እናት ማለት ምንም ብትሆን ምንም ብትከፋ ምንም ብትለማ እናት ናት። ተፈልጋ የማትገኝ አንዴ ካመለጠች የማትመለስ እንዬ ማለት ቀልድ አይደለችም። እና ይሄ ለሁላችንም ትምህርት ነው። መጠንቀቅ አለብን። አማትን ያለ መቅረብ አብዝቶ ያለ መቅረብ፣ አንድ ጊዜ በአመትም ሆነ በወር አንድ ጊዜ መሄድ ማናገር፣ እሷን መታ እንደዚህ መቀመጥ ሳይሆን ወር 15 2 ቀን 3 ቀን በፍቅር መታ በፍቅር መለያየት፣ ይሄ ነው እንጂ አብሮ ቁጭ ብሎ ምስጢርን ገበናን አይቶ አሳይቶ መጨረሻ ላይ የሚከተለን ምንድን ነው? ይሄ ነው። መታ ባትቀመጥ ይሄ ሁሉ ነገር ችግር አይፈጠርባትም በትንሱ ማለት ነው። እሷን መታ ቤቷ ባትቀመጥ ይሄ ሁሉ ችግር ባልደረሰባት ነበርና ይሄ ለሁላችንም አስተማሪ ነው። መጠንቀቅ አለብን ከአማት ማለት ነው። እና በአማት ምክንያት የምንወደው ትዳራችን ይፈርሳል። የምንወደውን ባላችንን እናጣለን። ሰብስክራይብ